ሰላም ሰላም ውድ የክርስቶስ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። እናንተስ እንዴት ነው? እየበረታችሁ ነው ወይ? ባለፈው በክፍል 1 ስለ ድንግል ማርያም ተምረናል። ዛሬ ደግሞ በክፍል 2 ስለ ድንግል ማርያም አወላለድ እና ስለ ቤተሰቦቿ በጥቂቱ እንማማራለን። እግዚአብሔር ሁላችንም ሚስጥሩን ይግለጽልን። አሜን። ከካህናት ወገን የምትሆን ሐና የምትባል ሚስት ያገባ ኢያቄም የሚባል ከነገደ ይሁዳ የተወለደ አንድ ሰው ነበር። ሁለቱም እግዚአብሔርን የሚወዱ እግዚአብሔርም የሚወዳቸው ደጋጎች ነበሩ። እግዚአብሔርም በሰራቸው ሕግ ጸንተው ይኖሩ ነበር። ማን? ቅድስት ሐናና ቅዱስ ኢያቄም ደጋጎች ነበሩ፣ እግዚአብሔርም ይወዳቸው ነበር ይላል። አየን። ሚስቱ ግን መክና ትኖር ነበር፣ ልጅ የላትም፣ ልጅ መውለድ አልቻሉም። ልጅም ስላልነበራቸው አዝነው ተክሰው ይኖሩ ነበር። ዕለት ዕለት ወደ እግዚአብሔር እየሄዱ ልጅ እንዲሰጣቸው ዘንድ በሐዘን በለቅሶ ልመናቸውን ወደ እግዚአብሔር ያቀርቡ ነበር። ከገንዘባቸውም ከፍለው ለድሆች፣ ለጦም አዳሪዎችና ለቤተ እግዚአብሔር ይሰጡ ነበር። መልካም ሰው ነበሩ። ይሄው መልካም ስራን በጎ ስራን ያደርጉ ነበር፣ ይሰጡ ነበር። እግዚአብሔርም ልጅ በመስጠት ልመናቸውን ይቀበላቸው ዘንድ በማመን ይደረግልናል በሚል ተስፋ ጸንተው ይኖሩ ነበር። ይሄው ተስፋ አልቆረጡም ማለት ነው። ከዕለታት በአንድ ቀን ሐና ሚስቱና ኢያቄም ወጥተው ወደ ተክል ቦታ ገቡ። ቆመውም ሲጸልዩ እርግቦች ከልጆቻቸው ጋር ደስ ብሏቸው ሲጫወቱ አይተው ልጅ ስለሌላቸው ፈጽመው አዘኑ። ከሐዘናቸውን ብዛት የተነሳ አንቀላፋቸው ተኙ ይላል። አያችሁ፣ እርግብ አይተው ውስጣቸው ተነካ። ሐናም ተኝታ ሳለች በባሏ በኢያቄም እጅ በትር እንደተያዘ ያችን በትር አብባ አፍርታ አየች ይላል። ሁለተኛም እሱ በሐና እቅፍ ከፍሬው ሁሉ የሚመስለው የሌለ የሚጣፍጥ መልካም ፍሬ ተይዞ አየ። ኢያቄም ይሄንን ሕልም አየ። ከእንቅልፋቸውም በነቁ ጊዜ ደስ አላቸው። በመኝታቸውም ስላዩት ነገር እርስ በርሳቸው ተነጋገሩ፣ እግዚአብሔርንም አመሰገኑት ይላል። አየው፣ በመልካም ነገር ሁሉ እግዚአብሔርን ያመሰግኑ ነበር። ከዚህም በኋላ በፈቃደ እግዚአብሔር ይሁን ብለው ወደ ቤታቸው ገቡ። ከዚህም በኋላ ሐና ጸነሰች። አያችሁ እምነታቸው። ጽንሷም ታወቀ። የሰጠኸኝን ልጅ ለእግዚአብሔር መባ አድርጌ እሰጣለሁ ብላ ለእግዚአብሔር ተሳለች። ቅድስት ሐና ሁልጊዜም በጾም በጸሎት ተወስነው በፍጹም ደስታ ለድሆችና ለጦም አዳሪዎች ምጽዋትን ስትሰጥ ኖረች። አቤት ደግነት! ይህንን ሁሉ ስላደረገልኝ ፈንታ ለእግዚአብሔር ምን ውለታ አደርግለታለሁ ብላ በልቧ አሰበች። ለመስዋዕትም የማይሆነውንም ምግብ ሁሉ ከምግብ ትከለከል ነበር፣ ስግደትንም ታበዛ ነበር። አያችሁ፣ የሰጣትንም ይጠብቅላት ዘንድ ወደ እግዚአብሔር ልመናን አበዛች ይላል። ከ6 ወር በኋላም የሐና ጽንሷ ታወቀ። የእሷ ዘመዶች የባላም ዘመዶች በሰሙ ጊዜ ወደ እሷ መጥተው የሕፃንነትሽን ዘመን ካለፈ በኋላ ለአንቺ የተደረገው ይህ የምንሰማው ነገር ምንድን ነው አሏት። መጽነሷንም ያዩ ዘንድ በማኅፀኗንም ዳሰሱ። አያችሁ፣ አላመኑም። እኛ ሁል ጊዜ እንድናምን የሆነ የሚታይ ነገር እንፈልጋለን። ያለማመናችን ነው። ዓይኗም ይላል ታውሮ ከክብርት ሐና እናት ዘመዶች ወገን የአርሳባ ልጅ የምትባል አንዲት ሴት ነበረች። ምንም ሳታውቅ ዓይኗ በዳሰሰች ጊዜ ፈጥና ዳነች። ብፅዕት ሐና ሆይ ብፅዕና ይገባሻል አለቻት። ዓይኗ በራ። ዓለም ከተፈጠረ ጀምሮ እንዳንቺ በማኅፀንሽ ዕውራንን ያበራ የዕውራንን ዓይን ያበራ የለምና ከዘመዶቿም ሰገዱላት። አየህ፣ ስለተደረገላቸው ነው የሰገዷት። መልካም ስለሆነች ጥሩ ስለሆነች አይደለም የሰገዱላት፣ ስለወደዷት አይደለም የሰገዱላት።
ዓይን ስላበራች መልካም ስራ በእግዚአብሔር በሷ ላይ ስለሰራ ይኸው አይተው ነው የሰገዱላት። ሐና ከአጥቢያ ኮከብ ፀሐይ እንዲከብ በእሳቸው ላይ ከበበች ይላል። ዝናዋም በየአገሩ ሁሉ ተሰማ። ድውያንን ሁሉ ሕሙማንንም ሁሉ እያመጡ ማኅፀኗንም እየዳሰሱ ይፈወሱ ነበር። ፍጥረትንም ሁሉ በማኅፀኗ ሳለ ሕሙምን የሚፈውስ በተወለደ ጊዜ እንደምን ይሆን አሉ ተባባሉ ይላል። አያችሁ እንግዲህ አይታወቅ አሁን ክፋትን ሊያስቡ ነው ማለት ነው። ይኸው እንዴት ገና ሳትወለድ በማኅፀን እያለች እንዴት ድውያንን ትፈውሳለች ብለው ማሰብ ጀመሩ። የእስራኤል ልጆች በሰሙ ጊዜ ተሰበሰቡ። ስለዚህ ነገር ምን እንላለን? እነሆ ኢያቄምና ሐና የእስራኤልን መንግሥት አጠፉ። ሐና ጸንሳ ሳለች በማኅፀኗ ታድናለችና በእኛ ላይ ልትነግስ አይደለምን? አሉ። ከሳቸውም አንዱ ከነዛ ክፎች አንዱ ይህንን ያስደንቃችኋልን? ሙሴ እንደጻፈው በድንጋይ ወግረን እንግደላቸው ዘንድ ኑ አላቸው። ሁሉም ተሰበሰቡ፣ ተማከሩ። ያሳዝናል ክፋት። መንፈቀ ሌሊት በሆነ ጊዜ ስሙ ቅዱስ ገብርኤል የሚባል መልአክ ከሰማይ ወርዶ በዘመድ የከበራችሁ ቅዱስ ኢያቄምና ቅዱስ ሐና ሆይ ተነሱ አላቸው። ሊባኖስ ወደሚባል ተራራም ወሰዳቸው። እኛን ከአርዌ ሰይጣን ወጥመድ ታድነንና መፈራትንም መወደድንም የተመላች ስሟ ማርያም የምትባል በዛች ጊዜ ወለዱ ይላል። አየው ከክፉ ነገር ጠበቃቸው፣ ከክፉ ሰዎች ጠበቃቸው፣ ከሰይጣን ጠበቃቸው። ድንግል ማርያምንም በሊባኖስ ተራራ ላይ ወለዱ። ወደ ጥንት ነገራችን እንመለስና የጽንሷ ወራት በተፈጸመ ጊዜ በግንቦት 1 ቀን ከፀሐይ የምታበራ ሴት ልጅ ወለዱ። የመልኳ ደምግባት ከመዓር ከስኳር ይልቅ ደስ ያሰኛል። የመዓዛዋ ሽታም ከሽቶ ሁሉ ይበልጣል። ዘመዶቿና ጎረቤቶቿ በሰሙ ጊዜ ፈጽመው ደስ አላቸውና ተሰበሰበው ወደ እሷ መጡ። ወደ እሷም መጥተው ልጇን ባዩ ጊዜ ፈጽመው አደነቁ። እርስ በርሳቸውም እንደዚህች ያለች ብላቴና ከቶ አይተን አናውቅም ተባባሉ። ጸጋ እግዚአብሔር በእሷ አድሯልና የእግዚአብሔርን ብርሃን በሰውነቷ ሁሉ ሞልቷልና። ከኢያቄምና ከሚስቱ ከሐና ጋር ደስ እያላቸው የእግዚአብሔርን ቸርነት እየተነጋገሩ 7 ቀን ተቀመጡ። ያችም ብላቴና ስሟንም ማርያም ብለው አወጡላት። ይኸውም ማርያም ማለት የእግዚአብሔር ስጦታ፣ የብዙዎች እናት፣ የብዙዎች አማላጅ ማለት ነው። በ7 ቀን በፈጸሙ ጊዜ በፍቅር ወደ ቤታቸው ገቡ። ኢያቄምና ሐና ልጃቸውን ማርያምን ሲያናግሩና ስለ ልጆቻቸው ስላደረገላቸው ሁሉ እግዚአብሔርን ፈጽመው ያመሰገኑት 3 ዓመት ኖሩ። መልካም ስራ እየሰሩ እስከ 3 ዓመት ድረስ አሳደጓት እናታችን ድንግል ማርያምን። 3 ዓመት ፈጽመው በጾም በጸሎት ተወስነው ለድሆችም ለጾም አዳሪዎችም ምጽዋትን እየሰጡ በጎ ስራንም መስራትን አበዙ ይላል። ልጃቸውንም ማርያምን በንጽህና ሲያሳድጉ 3 ዓመት ፈጸሙ። ጊዜው ሞላ 3 ዓመት። ሐና ባሏን ኢያቄምን ወንድሜ ሆይ ወዳጄ ሆይ ልጃችንን ለቤተ እግዚአብሔር ብፅዕና አድርገን እንስጥ። ልጃችን ቤተ እግዚአብሔር ልታገለግል ነው እንጂ በዚህ ዓለም እኛን ልታገለግለን እንዳልተሳለን አስብ አለችው። ኢያቄምም ይህንን ነገር ከሚስቱ ከሐና በሰማ ጊዜ ፈጽሞ ደስ አለው። አየህ ይህን የሚጠብቃት ነበር፣ ጨንቆት ነበር። ምን እናድርግ ያለ አልነገራትም እንጂ ለመንገድ የሚሆነውን ስንቅ ለቤተ እግዚአብሔርም የሚሆነውን መስዋዕት ሁሉ አዘጋጀ። ለቤተሰቦቻቸውና ለባልንጀሮቻቸው ለዘመዶቻቸውም ሁሉ ጠሩ። ልጃቸውንም ይዘው ሄደው ወደ ቤተ መቅደስ ወደ ቤተ እግዚአብሔር አገቧት ድንግል ማርያም። ከካህናት ከቤተ መቅደስ ያሉ ሁሉ በሰሙ ጊዜ እነሱ በመቀበል ቤተ መቅደስ የሚኖሩት ካህናቶች በመቀበል መጥተው በመንፈሳዊ ሰላምታ ሰጥቷቸው ኢያቄምና ሚስቱን ሐናን ልጃቸውን ማርያምንም አመሰገኗቸው። በአክብሮት እድ ፈጽመው ባረኳቸው። እግዚአብሔርን ሐዘናቸውን በእውነት ተቀብሎ
ተቀብሏችኋልና ቸር በምትሆን በዚች ልጅም ደስ አሰኝቷችኋልና ደስ ይበላችሁ አላቸው። እመቤታችን ለእግዚአብሔር ለእናትነት የተመረጠች ንዕድ ክብርት ሆይ ፍቅር ይገባሻል አሏት። ታቅፈውም ይዘውም በታኅሳስ 3 ቀን በእግዚአብሔር ፍቅር ወደ ቤተ መቅደስ አገቧት ይላል። አያችሁ፣ ግንቦት 1 የምናከብረው የድንግል ማርያምን መወለድ ነው። ታኅሳስ 3 የምናከብረው ድንግል ማርያም ከቤተሰቦቿ ተለይታ ለእግዚአብሔር ስጦታ መባ ተደርጋ ቤተ መቅደስ የገባችበት ጊዜ ነው። አየህ፣ 3 ዓመት ቤተሰቦቿ ጋር ስትኖር በፍቅር ለድሆች ምጽዋትን በመስጠት በአምልኮት በስግደት በጸሎት ነው ቤተሰቦቿ ያሳደጓት። ከዛም በኋላ ለእግዚአብሔር አስራት ተደርጋ ተሰጠች። ማን ያሳደጋት? ከዛ በኋላ ቤተ መቅደስ ላይ እግዚአብሔር ቅዱሳን መላእክት ነበሩ ያሳደጓት። አየህ፣ ለዚህ ነው ድንግል ማርያም ልዩ ናት ነው። ክፉ ነገር አታውቅም። ስትወለድ ጀምራ ከቅዱሳን ቤተሰብ ተወለደች። ስታድግም በቤተ መቅደስ እግዚአብሔር አሳደጋት፣ መረጣት፣ ለያት የሚባለው ለዚህ ነው። ስለዚህ ሁላችንም የድንግል ማርያም ጸጋዋ፣ ሞገሷ፣ በረከቷ እኛ ጋር ይደርብን። አሜን። ሁላችንም እግዚአብሔር ይስጥልን። አመሰግናለሁ።